እጅግ አሳዛኝ በሆነ ሁኔታ ቅድስት ሀገር ኢየሩሳሌም በዝምታ ማዕበል ተውጣ እጅግ ጭር ብላ ታይታለች። ሀገር ኢየሩሳሌምን ለመሳለም ያቀኑት ፓትርያርኩ በፖሊሶች ታጅበው ያሰቡትን ቅዱስ ስፍራ ሳይጎበኙ እንዲመለሱም መደረጋቸው ተነግሯል። ዓመታትን በተስፋ የተጠባበቁት ሞልቶላቸው ቅድስት ሀገር ኢየሩሳሌምን ለመጎብኘት ዘንድሮ ያሰቡ ኢትዮጵያውያንም ጓዛቸውን ጠቅልለው ካሰቡባት ቅድስት ሀገር ኢየሩሳሌም ቀርተዋል። የቆረጡትም ትኬት ቢሆን ቅስም ሰባሪ በሆኑ ቃላቶች ተሰርዟል ተብለዋል። ዛሬ ሀገረ ኢየሩሳሌም በጎብኚዎችና ቅዱሱን ስፍራ ለማየት በጓጉ ሰዎች ሳይሆን በፖሊሶች ተከባለች። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ቅድስት ሀገር ኢየሩሳሌምን አሁናዊ ሁኔታዋንና እንዲሁም በቅድስት ሀገር ኢየሩሳሌም ለመሳለም ሄደው የተባረሩትን ፓትርያርክ ጉዳይ ልናስቃኛችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በርካቶቻችን ስቅለት እንዲሁም ትንሣኤን ስናስብ በአእምሯችን የምትመላለስ አንዲት ስፍራ አለች፣ ቅድስት ሀገር ኢየሩሳሌም። ቅድስት ሀገር ኢየሩሳሌም በእስራኤል ውስጥ የምትገኝ ታሪካዊ መንፈሳዊ ከተማ ናት። ለአይሁድ፣ ለክርስቲያኖች እንዲሁም ለእስልምና ተከታዮች ቅድስት እንደሆነችም ትቆጠራለች። በከተማዋ ውስጥ የሚገኙ የዌልኮል፣ የዳዊት ከተማ፣ የአልአሳቅ መስጊድና የመቃብር ቤተክርስቲያኖችም ዋና ዋና መስህቦች ሆነው በበርካታ ቱሪስቶች ዛሬ ድረስ ቅድስት ሀገር ኢየሩሳሌም እንድትጎበኝና በበርካቶች የምትናፈቅ እንድትሆንም አድርጓታል። ዘንድሮ ግን ቅድስት ሀገር ኢየሩሳሌም ያለ ወትሮዋ ጭር ብላ ታይታለች። ወቅቱ የሕማማት ነውና ለወትሮ ከ50 በላይ ቤተክርስቲያኖች ከ33 መስጊዶችና ከ300 በላይ የአይሁድ ምኩራቦችን የያዘችው ቅድስት ሀገር ኢየሩሳሌም በዚህ የሰሞነ ሕማማት ወቅት ይደረጉባት የነበሩ ስርዓቶች ሙሉ በሙሉ እንደተቋረጡና እንደተሰረዙ የተነገረባት ይገኛል። ከ60 በላይ ሙዚየሞች የሚገኙባት የግንብ ቅጥሯ 2.5 ማይል ርዝመት 40 ጫማ ቁመትና 8 ጫማ ውፍረት ያላት በግንብ የታጠረች ኢየሩሳሌም ከተማ በዓመት ከሚጎበኟት ከ3.5 ሚሊዮን በላይ ህዝቦች አብዛኞቹ በዚህ ወቅት ነበርና ይቺን ቅድስት ሀገር ኢየሩሳሌምን የሚያጥለቀልቋት ዛሬ ላይ ግን ይህ ጉብኝታቸው እንዲሰረዝ ምክንያት የሆነ ክስተትም ተፈጥሯል። ኢየሩሳሌም ክርስቶስ የተወለደባት፣ ያደገባት፣ ያገለገለባትና የተሰቀለበት ከተማ ስለሆነች በክርስቲያኖች ዘንድ ከፍተኛ የሆነ ታላቅ ስፍራም ይሰጣታል። በሉቃስ ወንጌል ምዕራፍ 2 ከቁጥር 22 ላይም እንደተቀመጠልን ጌታችን ከማርያምና ከዮሴፍ ጋር ለፋሲካ በዓል ሄደው ወደዚህ በኢየሩሳሌም ወደሚገኘው ቤተ መቅደስ ነው። በተጨማሪም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌምና በቤተ መቅደሱ ውስጥ እንዳስተማረና ብዙዎችን እንደፈወሰም ወንጌላት ያስተምራሉ። በዚህ መነሻ ሀሳብ ታዲያ ታላቁ ኮንስታንቲን በ4ኛ ክፍለ ዘመን ክርስትናን ከተቀበለና የሮማ ግዛት መንግስት ብሔራዊ ሃይማኖት ካደረገ በኋላ ኢየሱስ ክርስቶስ በተሰቀለበት ስፍራ የክርስቲያኖችን መንደር መስርቶ የቅዱስ መቃብሩ ቤተክርስቲያን በማቋቋሙ ከጥንት እስከ ዛሬ ከመላው ዓለም ለክርስቲያኖች መንፈሳዊ ጉዞ የሚያደርጉበት ቅዱስ ስፍራም እንዲሆን አድርጎታል። ታዲያ የዳዊት ከተማ የክርስቶስ መቀበሪያ፣ የክርስቲያኖች ርስት፣ ታሪካዊና ሃይማኖታዊ ስፍራዎችን የያዘች አስገራሚ ስፍራ ናትና ኢትዮጵያውያንም ጭምር ሳይቀሩ ዓመታትን ቆጥረው እንዲሁም በተስፋ ተጠባብቀው ኢየሩሳሌምን በሕይወተ ዘመናቸው ቢያንስ አንዴ ሂደው ለመጎብኘት ቀጠሮ ይይዙና ይመኟት የነበረች ታላቅ ስፍራና ቦታ ነበረች። ዘንድሮ ግን በኢየሩሳሌም የክርስቲያኖች ሰፈር በእስራኤል የደህንነት ገደቦች ምክንያት ጭር ብለው እንደሚገኙና የንግድ ተቋማት እንኳ ሳይቀሩ እንደተዘጉ እየተዘገበ ይገኛል።
ዛሬ ኢየሩሳሌም በጎብኚዎችና በቱሪስቶች ሳይሆን የተጥለቀለቀችው በፖሊሶችና በወታደር መሆኑም ተነግሯል። አልጀዚራ ባወጣውም ዘገባ መሰረት አሜሪካና እስራኤል ከኢራን ጋር የገቡትን ጦርነት ተከትሎም በተጣሉ ገደቦች ሳቢያ የዘንድሮ የህማማት ሳምንት ከወትሮ በተለየ በከፍተኛ ጸጥታና ድባብ ጭርታም ውስጥ እያለፈ ይገኛል። ከንግዱ መቆምን ባሻገር ሃይማኖታዊ ስነ ስርዓቶችም ክፉኛ እንደተስተጓጎሉም በርካታ የሚዲያ አውታሮች እየዘገቡም ይገኛሉ። የዘንድሮ የሆሳዕና በዓል የጎዳና ላይ ትርኢትም የተሰረዘ ሲሆን የእስራኤል ባለስልጣናትም የኢየሩሳሌሙን የላቲን ፓትርያርክ ካርዲናል ይህ ክስተትም በፓትርያርኩ ብቻ ያቆመ አይመስልም። የኢትዮጵያውያንንም ልብ የሰበረ እጅግ አስደንጋጭ መርዶም ለኢትዮጵያውያኑ ደርሷቸዋል። ከኢትዮጵያ የሄዱ የነበሩ ተጓዦችና ለዓመታት ይህንን ቅዱስ ስፍራ ለመጎብኘት የጓጉ ኢትዮጵያውያን ኦርቶዶክሳውያንም ትኬት ከቆረጡ በኋላ ጉዞ መሰረዙና ምንም አይነት ጉብኝት እንደማይኖርም ተነግሯቸዋል። ይህ በእንዲህ እንዳለ ታዲያ አባ ፋሬስ አብዳራቦ የተባሉ የካቶሊክ ቄስም ለምእመናኑ ባስተላለፉት የህማማት ሳምንት መልእክታቸውም ማህበረሰቡ ተስፋ ሳይቆርጥ መንፈሳዊ ጥንካሬውና ጽናቱን ይዞ እንዲቀጥልም ጥሪያቸውን አቅርበዋል። ቄሱ ለምእመናኑ በሰጡት መልእክታቸውም ጽናት ማለት ዝም ብሎ መታገስ ሳይሆን ንቁ የሆነ መንፈሳዊ ተቃውሞ መሆኑንም በማስገንዘብ ምእመናኑ ጥላቻን በመተው ህይወትን እንዲመርጡም ምክራቸውንም ለግሰዋቸዋል። ከክርስቲያኖችም በተጨማሪ የቂጣ በዓልን እያከበሩ የሚገኙት ምኩራቦችም መቀዛቀዛቸውም እየተገለጸ ይገኛል። ይህ ጉዳይ የአይሁዳውያኑንም በር ያንኳኳ ይመስላል። እቺ ታላቅና ቅድስት የሆነችው የብሉይ ከተማ ሀገረ ኢየሩሳሌም በዚህ በሰሞነ ህማማት ባዶ መሆኗም በርካቶችን አሳዝኗል። በርካቶችንም ልባቸውን ሰብሯል። በመቶዎች የሚቆጠሩ ምእመናን የሚሳተፉበት የመስቀል መንገድ ሰልፍም በዘመናችን ታሪክ ለመጀመሪያ ጊዜም ተሰርዟል። ቱሪስቶች የሀገረ ኢየሩሳሌም ቱሪዝምም ሙሉ በሙሉ መውደቁም ተነግሯል። መደብሮቿ ተዘግተዋል። ምእመናን ደግሞ ወደ ቤተ ክርስቲያን ለመሄድ እንኳን ፍርሃት ውስጥና ስጋት ውስጥ ወድቀዋል። ከዚህ ቀውስም በስተጀርባ ያለው ዋና ምክንያትም እስራኤል በኢራንና ሊባኖስ ላይ የምታካሂደው ጦርነት መሆኑም በርካቶችን አስቆጥቷል። እስራኤላዊ ባለስልጣናት በብሉይ ከተማ ውስጥ የሚገኙ ቅዱሳን ቦታዎችን የፍንዳታ መጠለያ ለመኖሩን በማስመልከትም ሃይማኖታዊ ስርዓቶችን ለመከልከልም ምክንያት እንደሆናቸውም እያስተባበሉና እየገለጹ ይገኛሉ። ይሁን እንጂ በአካባቢው የሚገኙ ፍልስጤማውያን ክርስቲያኖች ይህ ውሳኔ ከጦርነት ደህንነት በተለየ መልኩ ሌላ ዓላማ አለው በማለትም እስራኤላውያኑን እየሞገቱ ይገኛሉ። እንደ ሃይማኖት አባቶችም ገለጻ ከሆነ ይህ እስራኤል ይህች ሀገር ለነርሱ ብቻ ናት፣ ለክርስቲያኖችም ሆነ ለሙስሊሞች አይደለችም የሚለውን ሀሳብ ለማሳየት የሚደረግ ጥረት ነው በማለትም ፍልስጤማውያን ክርስቲያኖች በዘንድሮ ዓመት የተሰረዙትን የሰሞነ ህማማት ክንውኖች በማንሳትም በእጅጉ እየሞገቱና እየተቹ ይገኛሉ። አይሁዳውያኑም የሚሰሩት ሴራ ነው በማለትም እየገለጹ ይገኛሉ። በዚህም ክስተት ታዲያ የኢትዮጵያ ግዛት የሆነው በሀገረ ኢየሩሳሌም የሚገኘው የዴር ሱልጣንም ጉዳይ ጥያቄ ምልክት ውስጥ ወድቋል። በኢየሩሳሌም የምትገኘው የኢትዮጵያ ደብረ ሱልጣን ወይም ዴር ሱልጣን ገዳም ለዘመናት ሲጎተት የቆየ አለመግባባትም እንዳለ ይታወቃል። በቅርቡም በእስራኤል የውጭ ጉዳይ ሚኒስቴር ከኢትዮጵያ ቤተክርስቲያን አመራሮች ጋር ባደረጉት ውይይት እንኳን ይህ ጉዳይ እስከ ዛሬ ድረስ መፍትሄ እንዳላገኘም ተነግሯል። ይህ የኢትዮጵያ ቤተክርስቲያንም ለጉዳዩ ቁርጠኝነት የጎደለው እንቅስቃሴ መደረጉ ነው እየተባለም እየተተቸ ይገኛል። ይሁንና
ዘንድሮ የዴር ሱልጣን ገዳምም በጦርነቱ በዚህም ምክንያት ታዲያ የዴር ሱልጣን ታላቁ ገዳምም የጦርነቱ ችግር ገፈት ቀማሽ እንዲሆንም ተፈርዶበታል። ኢትዮጵያ በአንድ በኩል የፍልስጤምን መብት እንደማትነፍግ በግልጽ ስትገልጽ ቆይታ፣ በሌላ በኩል ደግሞ ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን እያጠናከረች የዴር ሱልጣን ጉዳይ ዛሬም ድረስ መፍትሄ ያልተሰጠው መፍትሄ ያልተገኘለት ጉዳይ እንዲሆንም አዘግይተዋለች። ይሁንና የዘንድሮ የባለ ሆሳዕና ክብረ በዓልም በ10 አባቶች ብቻ በዚህ ታሪካዊ ገዳም እንዲከናወንም ምክንያት ሆኗል። ይህ ግጭት በርካቶችን እየጎዳም ይገኛል። ይህ የሀገረ ኢየሩሳሌም ሉዓላዊነትን የእስራኤልና የፍልስጤም ግጭት ማዕከላዊ ጉዳይም እንዲሆን አድርጎታል። እስራኤል ኢየሩሳሌምን ዋና ከተማዋ እንደሆነች ስትገልጽ፣ ፍልስጤማውያኑን በበኩላቸው ምስራቅ ኢየሩሳሌም የወደፊት መንግስታቸው ዋና ከተማ አድርገውም እየተጠባበቋትና እየጠበቋት ይገኛሉ። ታዲያ የሀገሬ ሰው አህያ ሲራገጥ በመሃል የሚጎዳው ሳሩ ነው እንደሚለው ሁሉ እነዚህ ሁለት ሀገራቶች በተጣሉት ሀገረ ኢየሩሳሌም በሰሞነ ሕማማት በዚህ ታላቅ ወቅት ጭር ብላ ተጎድታ ታይታለች። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።